የፈረንሳይ ኩራት የሆነው ኢፍል ታወር አንዴ ብቻ ሳይሆን ሁለት ጊዜ አጭበርባሪና አደገኛ በሆነ አፈጮሌ ደላላ ተሽጦ ነበር። ይህ የማይታመን ክስተት የድፍረት፣ የጥበብ እንዲሁም የማታለል ተሰጥኦ ባለው ግለሰብ የተከወነ ነበር። ጤና ይስጥልኝ ውድ ተመልካቾቻችን፣ እንኳን ደህና መጣችሁ። በዛሬው ተረት ቆይታችን አንድ ግለሰብ ገናና የሆነውን በፓሪስ የሚገኘውን ኢፍል ታወር አንዴ ሳይሆን ሁለት ጊዜ እንዴት ለመሸጥ እንደቻለ እናያለን። ይህ ከዝርፊያ የማይተናነስ ድርጊት የማጭበርበር ጥበብን፣ የንግግር ውበትን በተላበሰው በታሪክ ውስጥ ካሉት በጣም ደፋር አጭበርባሪዎች ውስጥ በሚመደብ ቪክቶር ሉስቲግ በተባለ ግለሰብ የተከወነ አስገራሚ ክስተት ነው። ውድ ተመልካቾቻችን እስከ ፕሮግራሙ ማብቂያ አብረውን እንዲዘልቁ የዛሬውን አስደናቂ የተረት ፕሮግራም ጋበዝናችሁ። ቪክቶር ሉስቲግ ተራ ወንጀለኛ አልነበረም። እንደ አውሮፓውያን አቆጣጠር በ1890 በኦስትሪያ ሃንጋሪ የተወለደ የማታለል ጥበብን የተላበሰ ብዙ ቋንቋዎችን አቀላጥፎ መናገር የሚችል አንደበተ ርቱዕ የሆነ ሰው ነበር። ይህ ግለሰብ ብዙ የማጭበርበር ስራዎችን ሰርቷል። ነገር ግን ትልቁ የማጭበርበር ስራው በዓለም ላይ ካሉት በጣም ታዋቂ ምልክቶች አንዱ የሆነውን ኢፍል ታወርን ይመለከታል። እንደ አውሮፓውያን አቆጣጠር በ1920 አካባቢ የኢፍል ታወር ዛሬ የነበረውን ተወዳጅነት አላገኘም ነበር። የኢፍል ታወር በ1889 የተገነባው እንደ ጊዜያዊ ማማ ይሆናል ተብሎ ነበር። እናም ብዙ የፓሪስ ነዋሪዎች ይህንን ማማ እንደ አይን ብሌናቸው ይመለከቱት ነበር። በወቅቱም ይህንን ማማ ሙሉ ለሙሉ ለመጨረስ ወጪው ከፍተኛ ስለነበር ሊፈርስ ይችላል የሚል ወሬ ተወርቶ ነበር። ሉስቲግ በዚህ ግራ የመጋባት ሁኔታ ውስጥ አንድ ዕድል አይቶ በጣም ድፍረት የተሞላበት እቅድ ያወጣል። እቅዱም እጅግ አስገራሚ የሆነ ጥበብ የተሞላበት የዝርፊያ እቅድ ነበር። እቅዱንም ብሎ ለመጀመር ሉስቲግ የመንግስት ባለስልጣን በመምሰል የኢፍል ታወር ሊፈርስ ስለሆነ ከፍርስራሽ የሚገኙት ብረታ ብረቶች ሊሸጡ ነው በማለት ለብረታ ብረት ነጋዴዎች ግብዣ ላከ። ግብዣውንም በቅንጦት ሆቴል ውስጥ አድርጎ በግብዣው ላይም ሚስጥራዊ ስብሰባ በማዘጋጀት ለነጋዴዎቹ ሐሰተኛ ሰነዶችንና አሳማኝ ታሪኮችን አቅርቦላቸው ነበር። በወቅቱም አንድሬ ፖይሰን የተባለ አንድ ነጋዴ በሉስቲግ ወጥመድ ውስጥ ገባ። አንድሬ ፖይሰን በኢንዱስትሪ ውስጥ ስሙን ለማስጠራት ከፍተኛ ጉጉት ስለነበረው በቀላሉ ነበር ሉስቲግ ባዘጋጀለት ወጥመድ ሰተት ብሎ የገባው። ሉስቲግም የአንድሬ ፖይሰንን ይሁንታ ስላገኘ ከፍተኛ ጉቦ ከተቀበለው በኋላ ደብዛውን አጠፋ። አንድሬ ፖይሰንም በተደረገበት ማጭበርበር ከፍተኛ ኪሳራና የሞራል ጉዳት አጋጠመው። አንድሬ ፖይሰንም በተደረገበት ማጭበርበር ከፍተኛ ኪሳራና የሞራል ጉዳት አጋጠመው። በሚያስደንቅ ሁኔታ ሉስቲግ የማጭበርበር ስራውን አንድ ጊዜ ብቻ በመከወኑ ሊረካ አልቻለም። ድጋሚ ወደ ፓሪስ ተመልሶ የመጀመሪያውን የዝርፊያ ዕቅድ ማለትም ኢፍል ታወርን የመሸጡን ጉዳይ ከሌላ የብረት ነጋዴዎች ቡድን ጋር ደገመው። ሆኖም በዚህኛው ጊዜ ግን የማጭበርበሩ ስራ ታወቀበት። እናም በሕግ አካላት ከመያዙ በፊት በፍጥነት ወደ አሜሪካ ሸሸ። ሉስቲግ ገንዘብ ማተም የሚችል ማሽን መሸጥን ጨምሮ ተጨማሪ የማጭበርበር ስራዎችን በመፍጠር በዩናይትድ ስቴትስ ውስጥ የወንጀል ህይወቱን ቀጠለ። በስተመጨረሻም በሕግ አካላት ተይዞ የ20 ዓመት እስራት ተፈርዶበታል። ነገር ግን የኢፍል ታወርን ለመሸጥ ብሎ ያዘጋጀው የማጭበርበር ድርጊት የሉስቲግ በጣም ታዋቂ የወንጀል ስራው ሆኖ ቆይቷል። የቪክቶር ሉስቲግ ታሪክ የብልጠትን፣ የማሳመንንና የብልሃትን ኃያልነት የሚያሳይ ማረጋገጫ ነው። የዚህ ሰው አፈጮሌነት እንዲሁም ብልጠት ሰውየው ምን ያህል አሳማኝ ሰው እንደነበረ የሚያሳዩ ባህሪዎቹ ናቸው። እነሆ
የቪክቶር ሉስቲግን አስገራሚ የማጭበርበር ተግባር ያየንበት የዛሬው ተረካችን ይህን ይመስል ነበር። ውድ ተመልካቾቻችን የዛሬ የተረክ ፕሮግራም እንዴት እንደነበረ የሚገልጸውን ሐሳባችሁን ኮሜንት ስር ያካፍሉን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቱን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። በቆይታችሁ እናመሰግናለን።